እኩል ኦርደር ለማግኘት የኛን ኦርደር ገበያ ለመዝጋት እስከ መቆራረጥ መፍይ ምናምን እኛ እንደዚህ ሆነ ራሱ ገበያችን ብዙ ነው። እንደዚህ ሆነ ራሱ ቦርጫችን ተዘርግፎ ገበያችን በዝቶብናል። ኦርደር ማስተናገድ አልቻልንም። የኔ ኬክ እንዴት ነው ግን ተቆራርጣችሁ መርፌ ተወግታችሁ ምናምን የመጣችሁ ሰዎች ቆንጆ ናችሁ ምናምን የተባላችሁ ነው? አሁን እንዴት ነው ከመስፍንጉቱ ወይ ስታምሪ ምናምን መባል እንዴት ነው? ከመስፍንጉቱ ደህና ወይ ስታምሪ ምናምን መባል እንዴት ነው ስሜቱ? ቆንጆ መባል እንዴት ነው? እድሜ ዘመናችሁ ሴተኛ ዳሪ ባለጌ ወልደት ያደጋችሁ ከፍካፍ ምን አይነት ሰው ናት ስትባሉ የኖራችሁ ሰዎች ስለሆናችሁ እኛ ኦርደር በዝቶብናል። ይሄ ኦርደር በዝቷል። እንዲህ ቦርጫችን ተዘርግፎ ኦርደር በዝቷል። ቢወለድም ቆንጆ ቢወለድም ሸጋ ከኛ እኩል ኦርደር ለማግኘት የኛን ኦርደር ማስጠያ ቀፋፊ የልጅነት ወዝና ለዛ የሌላት ስራ ቤት አቃጣሪ ወሬ አመላላሽ ሾኬት ብስብስ የቡና ወረኛ ቁም ነገር የሌለሽ ከጀርባዬሽ ሀሜት ከዚህና ከዚያ የምታመላልሽ የሀሜት ኮሪዶር ሰራተኛ የሀሜት ፋይል ተሸካሚ እኮ ነች እቺ። የሀሜት ኮሪዶር ታውቃላችሁ? ሰው መንግስት መስሪያ ቤት ተቀጥሮ ፋይል ያመላልሳል። አንቺ ደግሞ በጓሮ ኮሪደር ሀሜት ታመላልሻለሽ። ቆሻሻ ልቅምቃሚ የታደግሽና ጠንቋይ ቤት ቡና ስታፈይ ስላደግሽ ምንም ወጋ ላየሽም። ቆሻሻ ብራ መብስለሽ ቁጭ ነው የምትዩ። በሃይማኖት ሳልናገር በፖለቲካ ሳላወራ የሰው ትዳር ሳልበትን ህፃናት ሳልሳደብ ጨዋ ሆኜ ባህልና ወጉን ጠብቄ ብሄድ ከመሳደብ ሀበሻ ወደ ኋላ አይልም። ታዲያ ለምን አባህ ነው ጨዋ መሆንልክ? ለምሮ ጨዋ መሆንልክ? ይሄ ሁሉ መስፈርት አሟልቼ ለትዳር ራሱ ሁሉ መስፈርት አይጠየቅም። ይሄ ሁሉ መስፈርት አሟልቼ ለሶሻል ሚዲያ ምትረቅጠኝ ምትሰድበኝ ልጆቼ ምትሳደብ ምትዘቀዝቅ ቤተሰቤን ዘራ አዝማዴን ምትሳደብ ከሆነ ለምን አባህ ነው ጨዋ መሆንልህ? ባልማላገባ ጨውም አልደቆስ እንዲሁ ኖራለሁ ዓለምን ሳጨስ። ስራችሁን ለምን በለቀጣችሁ አይደለም ያለው። ሌሎቹ ሲበለቅጡ ለምን በለቀጡ ብላችሁ ትናገራላችሁ። እናንተ ደግሞ ስትበለቅጡ ለምን ነው ኖርማል የምትሉት ነው ያልኩትኝ እኔ። ከዛ ደግሞ ያንቺ ጉድ ይወጣል ምናምን በማርያም እኔ እንደዛ እግሬ ምናምን አላበለቃቀጥም። ግን ድሮም በቂጤ ያስብ ነበር። በጣም በቂጤ ያስብ ነበር። ቂጤም በጣም ነበር የምወደው። ለምን እንደምወደው አላውቅም ነበር። ግን ብቻ በሰዓቱ ወደው ነበር። ሰዎችም ይወዱት ነበር። በረም ተወርክ አረጋለሁ ጨፍራለሁ ምናምን። ግን ፕሊዝ ላይክ ማስቸግራችሁ ነገር አውጥታችሁ ፖስቱት። ለምን መሰላችሁ? አመጣጤም ገና ስመጣም ተናግሬ ነው የመጣሁትኝ። የጨዋ ልጅ ነኝ አላልኩኝ፣ የንጉስ ልጅ ነኝ አላልኩኝ። ተናግሬ ነው የመጣሁት። በጣም መጨፍር ክለብ ሞጣ እናንተው ናችሁ። ለምን አትቆሚ? ለምን አትነሺ? አትወጪ? አየር አትናፈሺ? ምናምን የምትሉኝ እና ያንን የድሮ ማንነቴን ግን አውጥታችሁ ለማህበረሰብ ብታሳዩልኝ ዋው ነው የሚሉትኝ። ቤታይ ከዚህ ተለውጣ ነው እንዴ እዚህ ደረሰችው እንዴ? ያ ሰውነት የድሮም አላት እኮ አሉባልታውም ይቀንስልኛል፣ ምቀኝነቱም ቅናቱም ህዝቤ ይልኛል፣ ይፈርድልኛል። ከድሮ ጀምሮ ምን አይነት የመሰለ ሰውነት እንዳለኝ ጉቾቼ ይታዩልኛል። እና እናንተ የኔን ጉድ ማታወጡትኝ አውቃችሁ ነው የዋሻችሁት ውሸት እንዳይነቃባችሁ ብላችሁ እንጂ እኔ በጣም ጨፋሪ ነበርኩኝ። እግዚአብሔር ምስክሬ ነው። በጣም ነበር የምጨፍረው ምናምን ነገር እና በዛውም ደግሞ ሾፍ ታርጉታላችሁ መቀመጫዬ ምናምን እዚህ ቲክቶክ ላይ በድያችኋለሁ። በፖለቲካውም በምኑም እያልኩኝ ብዙ ሰው እንትን ሳላረግ ማለት ነው ሳላሳያችሁ
ጋይስ እስኪ ብቻዬን እንደው እግዚአብሔርን ቁጭ ቤት ሳስበው ምን አይነት ጀግና ነኝ? ምን አይነት ጀግና ነኝ? ምን አይነት ጀግና ነኝ? ምን አይነት ጀግና ነኝ? ወንድ ነኝ ግን ብቻዬን እንደዚህ ይርበድበዱ። እኔ ያው ማንንም አላስገባም። ገዝት ባስገባ ነፍ አይኔ ቀልቶ አለኝ። ባስገባቸው ደህና አድርገው የሚረግጡ እኔ እንደውም ተው ነው የምለው። እነሱ እኮ በኮሜንት እኮ የሚጨልሉ ናቸው። አሁን ስታያቸው አባቴ ይሙትን እንደዚህ ስታያቸውን ልባቸው የማይነካ በቃ የሚያለቅጡ ምናምን ነው የሚመስላቸው። በተለይ ኦርደር እግዚአብሔር ምስክሬ ነው። በጣም 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 የምትናደድ ፓንዳ አንድ ጊዜ የምታስታውሱ ከሆነ ምን መሆን ትፈልጊያለሽ ምናምን እየተባባልን ፓንዳ ምናምን ስትል እንዴ እኔ በደንብ አልሰማኋትም ነበር። እኔ ነው እንዴ ፓንዳ ያልሽው ምናምን ስላተኝ እዛ አንድ ሁለት ስንባባል ተሰዳደብን ማለት ነው። ሰደብኳት ቦስ ሰድባት ቤታ ፓንዳ አለችኝ ሰደበችኝ እያለች እናቴን ይሳኝ የምታለቅስ ሰው ናት እኮ። አሁን እንደዚህ ጠንካራ ሆና የምታወራ ነው። እዚህ ደግሞ ለዚህ እነዚህ እንደ በሬ ሰንጋ ጀርባ እየተገላበጡ ለሽማግሌ የሚለጠለጥ እኔ እንዴት ሴት ልጅ ሆና እንዴት እኔ ከማልፈልገው ወንድ ጋር እንኳን ልተኛ ቀርቶ እግዚአብሔር ምስክሬ ነው። እንዴ እሱ ባለፈው እኮ ክለብ ውስጥ እኮ ተደብድበሃል። እሱ ምን ላይ ከደረሰችብኝ አንተም ማትቀረኝም ነው ምልክ። አንተም ማትቀረኝም አለቃሽን ሁሉ ነው መጠራልሽ። ይሄ የተሸራረፈ ጥርስህን ከነ ፎቶ አውጥቼ በቴስታ ነው ምነቀንቅልክ። አንተን አንደኛ አዲስ አበባ ላይ የሴቶችን ፎቶ እያገላበጥክ እንትን የምትለው አውጣልሃለሁ። እሷም ደግሞ ከነ ቴክስቱ አውጣላታለሁ። ሳያችኋለሁ። ቀል መስሏችኋል። አማምላክን እናንተ እኮ ባለፈው የሆነ ቪዲዮ ላውጣ ምናምን ስትል ነው ቤታ ተይ አንቺን እንደንትን ነው የሚታይሽ ወይ ደግሞ ግማሽ በደህና ጊዜ ያወራችሁትን በጓደኝነት እንደዚህ አታድርጉ። ስንጣላ እኮ ኬኬ ልንባባል አይደለም። በደንብ ልንረጋገጥ ነው። እኔ ኦርደር አልደረግ ምን አልደረግ በህይወቴ ዘመን ብዬ ራሱ እንትን ያልኩትኝ በዛች በእንትና ናት በማነው ስማ በሄለን ነው ራሱ ሁለታችን ስለተጣላን ያደረግነው። ከዛ በተረፈ ማንም የለም። ላስረዳትና ተመልሼ እመጣለሁ። አንዴ ቆይ ላስረዳት። ወይ ማሬ ዩቲዩብ ገባች እኮ ብለውኝ እኮ ዩቲዩብ ላይ የፈለኩሽ። ኧረ አይደለም አልገባውም። ይኸውልሽ ይሄን ነው እኮ የምልሽ። እነዚህ በክት ናቸው። ዝም ብለሽ አትስሚያቸው። አሁን ዩቲዩብ ላይ ምን በቀን 5 የምገባው ምን መጥቶብኝ ነው? ኖ ዩቲዩብ ላይ አይደለም። ታያቸው ላይ ኮሜንት አታንብቢ። እኔ በደንብ አሁን ዩቲዩብ ላይ ጀላ ራስ ብዬ መሳደብ ምችል አይመስለኝም። አሁን እንደዚህ ቁላ የሚያሳድዱ ባህር ዳር ድረስ ብዬ መናገር አልችልም። ገባሽ? እዚህ ስለምን ለዛ ነው በደንብ አድርጌ ልርገጣቸው። ከዛ ደግሞ ዩቲዩብ ላይ ደግሞ ልሸቀልባቸው። እኔ ጓደኛሽ ነው ያልኩሽ። እንዴትስ ኮሪኮ ነው የሚገባሽ ዲቦራዬ። እግዚአብሔርን ብቻ እስኪ አንቺ ቁጭ ብለሽ አስቢ። ከዛም እንዴ ቁጠሪያቸው እስኪ። በጣት ተቆርጠው እኮ አያልቁም እንዴ። ብቻዬን እናቴን ይሳል ጀግና ነኝ። ግን ምን ያህል አቅም ቢኖረኝ ነው ዲቦራን ቆይ እንትን ልበላት። ዲቦ ገዝታ አስገብተሽ በደንብ በቃ ይለይለት የት አባቱ ምን ሊመጣ ቤታ ቆይ አንዴ ቴሌግራም ደግሞ አይተሻል። ተይ እንዳትይ እናቴን ኢንሳን ዲቦራ ጓደኝነታችን አይሆንም። እንደው በጓደኝነታችን ነው ዲቦራ እናቴ አዳም ለምን እንደማይሆን ልንገርሽ። ባለፈው ነግሬሻለሁ። ባለፈው ለአንቺ ብዬ ብዙ ስቶሪ ላይ የምጽፈውን አጥፍቻለሁ። ብዙ ነገር ማምላክም ብዙ ነገር አድርጊያለሁ። ተደፍሮ ግን ከምትመጣ ነው አልሰማም። እኔ እቀድማለሁ መጀመሪያ ማሪ። እኔ አንቺ የምትወጂኝ ከሆነ እኔ የምታከብሪኝ ከሆነ በዚህ ልክ እኔ ለማጥቃት ለዛውም የውሸት ፋብሪኬት አድርገው እኔ ግን የሰማሁትን መረጃ ሁሉ ነገር እያለ ተያልሽ ዲቦራ እስከ መጨረሻው አልቀጥልም። እኔ እውነቴን ነው የምነግርሽ። እግዚአብሔር ምስክሬ ነው። እስከዛሬ ማክበሬ ሚያዜ ነው። ከዚህ በኋላ አልይዝም። እኔ ማንነኝና ነው የማንንም እንትን እንደ አህያ ዕቃ በውስጥ የሚይዝላቸው ማናቸው ነው? ይሄ በዚህን ያህል ልክ ውሸት ሂጂና ሪከርድ አዳምጪ ዲቦራ። ገባሽ? አንቺን ብትሆኚ ዝም አትይም አያለሽ። እና አይ ኖ ላይክ የሚሰማሽን ይገባኛል። ግን በጣም እንዲህ ከመጣች ዝም አልልም። እዘረዝራለሁ። ምን አገባኝ? ማንም የሚቀረኝ የለ። ሰው መሆን አይቀረኝ፣ ማን አይቀረኝ። እሄድበታለሁ። ምን አገባኝ?
ፈልገዋለች። አይ ነው ተደባብቆ የሚቀር የለም። ስንት ጊዜ ደብቄ ይዤ አንቺ ጓደኛ አይደለሽም የሰው ምስጢር መታወጪ እንዲገለመኔ ትላላችሁ ብዬ የእነሱን ጉድ ይዤ አልሸከምም። እነሱም የውሸት እንኳን ሲቀደም ይዛለ ችዬ ጸጥ ብያለሁ። ዛሬ ነው ምን ወንጌል እየተማረን ይጸልይ እስኪ ለዚህ ለቲክቶክ ማህበረሰብ ሰላም እንዲወርድ። እናንተ ብቻ እንዳትጣሉ። ለምን የምንጣላው? እኔ ጋይስ ይኸውልህ እኔና ዲቦራ ብንነጋገርም ተመልሰን እናወራለን። ግን ምንድነው ዲቦራውን ለምሳሌ ይገባኛል ከምን የተነሳ እንደምትነግረኝ ላይክ ሳይገባኝ ቀርቶ አይደለም። ግን አንዳንዴ የተረዳሁት ዲቦ አንቺ እኔ በተረዳው በመጠላት ተረጅ እኔ በአባትሽ በጓደኝነታችን ይሻለሁ። በቃ ይሄን እኔ ለኔ ካላ እኔ ግዛት ወጅኝም ማለት ነው። ነብቴ እወድሻለሁ። ግን እኔ ደግሞ በዛ ይልሽ ልንገርሽ ዲቦራ አንቺ እኮ ያለሽኝ ያለሽው እየተረገጥሽ የውሸት ስምሽን እየተነሳ የውሸት ፋብሪኬት እያደረጉ ውሸት እየተናገሩ እኔ ደግሞ አንቺም ልብሽ ውስጥሽ ያውቀዋል ዲቦራ ያ ሁሉ ነገር እያለ ይዤ ጸጥ በይ እኮ ነው ዲቦራ ምትይ ፌር ነው ይሄ ዲቦራ ማርያምን እስኪ ተይው አላውራሽኝ ተውኩት ይልበልሽ ለአንቺ ግን ለህሊናሽ ፌር ነው ቁም ነገር ማርያምን ዲቦራ ፌር ነው ብለሽ ታስቢያለሽ የውሸት አሁን በባለፈው እንኳን አይተሻል አቤል ላላደረገው እኔ ምንም አይመስለኝም ታውቂያለሽ በጆሮሽም የሰማሽው ነገር አለ ግን እኔ ምንም ይሄን ያክል በሶሻል ሚዲያ ተጣልቶ እዛ ርቀት ተኬዶ ፎቶና ቪዲዮ ቅረጹ ለቤታ እናሳብድበት ያንን በጆሮሽ እኮ ሰምተሻል። ያ ሁላ ደረጃ ተኬዶ የሚያደርጉትን ነገር ችዬ ጸጥ አልኩት። ዛሬ ደግሞ ይጨምራል። ዝም ብለን እስከ ዘላለም ጸጥ ብዬ እኔ ማን ነኝ ነው የምልሽ። እኔ ክርስቶስ አይደለሁም ዲቦራ። እስከ ዛሬ የሚያዚ እኔ ቤታ ሆኜ ከተጀመረ አይቀር ከተደፈረሰ ምድረው ከተበጠበጠ አይደፈርስም። ብቻ እንደፈለጋችሁ አማርኛውን አዙሩን። እዝና ፌር ይሄ ፌር አይደለም ዲቦራ። እኔ ሁሉ ነገር ከነ ድምጻቸው ከነምናቸው ሁሉ ነገር እያለ ምንም እኮ አይመጣም ዲቦራ። ምንም የሚመጣ ነገር የለም። በቃ ያበጠ ይፈነዳ ያበጠው እንዴ። እኔ ሁሉ ነገር ማምላክን ጋይስ ብዙ ነገር እያወቅኩኝ ይዤ የውሸት ስም እያጠፉ ሲያወሩ እንኳን እሺ ዲቦራ ታይ ባለፈውም ተይ አጥፊ ስትለኝ እሺ አጠፋለሁ ተይ ስትኝ እሺ ተዋለሁ እሰማሻለሁ ለምን ምክንያቴን ታውቂዋለሽ አይደለ ለምን እንደማደርግ ያንን ታውቂያለሽ ያንቺን የማክበር ያወራነው ነገር ስላለ ግን በዚህ ደረጃ ግን ዲቦራ እኔ እየተጠቃውን ወይ ደግሞ እኔን ስሜን ለማጥፋት ባልሆነ መንገድ እሺ ደግሞ ነይ አንቺ ቅማላ መባ የምትባይ ጥንባታ ምን ስትሰድብኝ ያላየሁሽ አሁን ለእኔ ሀሳብ የሆነች መጣሽ ይጅርዛ ጭለዚህ ቅማላ አይተሻለሁ ስትሰድብኝ ስንት ጊዜ ሙሉ ኮሜንት ላይ ምን ላይ ስትሰድብኝ አሁን እኔ ሀሳቢ ዝም በይ አንቺ እኔ ቆንጆ ታይ እንጂ ኖ ጋይስ ሁሌም ዲቦራን ስሚያት ማለት አይደለም አይኑ እናንተ እንደዚህ የምትሉኝ ሰዎች እኔ እንድሰደብላችሁ እኔ ያለ ስም እንዲዋረድ ነው የምትፈልጉት እነሱ ደግሞ እናንተ ከለላ ልታረጉላቸው የስራቸው የሚያረጉት ነገር እንዳይሰማ አናገራለሁ እያሱ አይቀረኝ ሰው መሆን አይቀረኝ የስካይ ድምፅ ማንም አይቀረኝም ይግቡበት ነው ማለት ምን አገባኝ እኔ አንድ ነገር ታውቂያለሽ ዲቦራ እኔ እንኳን አይደለም እነሱ እኔ እናንተ እንኳን ስናወራ እኔ ምንም የተደበቀ ምን ማወራ ሚስጥር ታሪክ የለኝም እኔ ብንገራችሁ በጣም የዋ ግልጽ ምናምን ነው አምጥልኝ የስነኝ ምንም ይካድ የለም ግን የእኔ ምንም የምናገረው ሚስጥር የለኝም እንኳን ለነሱ አይደለም ለኪዱ እንኳን ታውቃለሽ ለሷ አንድ ነገር ነው የምናገረው ነገር የለኝም የኔ ህይወት እንደዚህ የማወራ አይደለም ምክንያቱም እኔ ከማንም ሹገር ዳዲ ጋር ኦርደር እየተደረኩ ከማንም ጋር ስንት የረዳቸውን ይያል መቀጠል ሰው አይደለም ገባችሁ ምንም ሳወራ እንኳን ስለምጠራጠራ የብዙ የዲቦራ አንድ ያወሩትን ያሳሉትን ሳይቀር ወሬ ለኔ ስትነግረኝ የጓደኛዋል ማን ሲታማ ለኔ ብለህ ስማ ነው እግዚአብሔር ደግሞ እኔ ጠብቆኛል ምንም ሀሜት ኦፍ ኮርስ አምቻለሁ ምን አሁን የቲክቶክ ሀሜት ትልቅ ነገር ወለደው አበበ ሲመጣ አበበና ማለው ከበደ ግን ስለራሴ በጭራሽ በፍጹም ያን እንኳን ታስታውሳላችሁ ገመድ ፕሮፋይል ላይ ሳረግ ልታነቅ ነው አላልኩ ላንቃችሁ ነው አላልኩ ምንም አላልኩ ዝም ብዬ ገመድ አደረኩኝ አይደለ መታ እንኳን ያንን ፖስት ስጠይቀኝ ነው ምንም እንዳያ ጀላ ነው ሆዲ ውስጥ የደበኩት ምንም አያስፈልግማ ስለማቃት ይቀር ነገር የለም ይሄ እነሱ ተደራይተው ቢመጡ ለብቻዬ አርበደብዳቸዋለሁ
ወርቁ አይተነው እንትና ስትናገር ነበር። ደግሞ ዛሬ ከቲና ጋር ትዘላለች። ቲናን ስትናገራት አልነበረም? እኔ እኮ የሚገርመኝ እኮ የእሷን ፈጣጣና ድፍረቷን ቲና ጋር ስትዘይ ቲናን እንኳን ስታምን ነበር። ዘመነ ካሴ አልቀረሽ ማን አልቀረሽ ሳይሻለው ነው ናታለ ለደት እና ዲቦራ ያለው ነገር ይሄ ነው። ገባሽ? ላይክ አንዳንዴም ዝም ስትይ ንቀት ወይ ፍራቻ ምናምን መስሎ የሚታያቸው ሰዎች አሉ። ያልገባሽ ነው አለ ኖ እንደዛ ተወይ ዲቦራ ኖ ለምን ቆይ ምንድነው አንቺ ቆይ ልጻፍልሽ አንዴ አረ ማሬ ቆይ እኔ እና አንቺ እናወራለን በቃ ተይው በቃ አንቺን ቢያረገኝ ቼክ አላደርጋቸውም ቢያርቢያም የሚልሽ አስብ ጋይስ አሁን እኔ ዩቲዩብ ባልጀምር ኖሮ ንቄያቸው ተዋቸው ነበር ማርያምን ነው የምላችሁ በተለይ ፊንገርንማ በቃ እኮ ቀስሟን ሰብሬ አፋን እንዲጣመም አድርጊያታለሁ ግን ማልተውባት አንደኛ ፋዘሬን ተናገረች ሁለተኛ ነገር ደግሞ ዩቲዩብ ላይ ቁጭ ብላ እያማች አትሸቅልም እኔ እንደሌላው አርቲስት እንደምንሌላው እየተሰደቡ ቻልም ማድረግ አይደለም ተሸቅላለሁ በነፃ የሚነገር ነገር የለም ሲያከብሩኝ አከብራለሁ የውሸት ደግሞ ሲያወሩ እኔ የእውነቱን አወጣለሁ አለቀ ለሁለት አረብ ለ10 ይደራጁ ባለፈው ላይ ያችሁ መቴቴ ምናምን ተሰብስቦ ተደራይተው ምን አመጡ ምንም ብቻዬ ያቺኛዋም ደግሞ ኦርደር አቃታለሁ ለዚህ ነው ምንም ፍራቻ ምናምን አይደለም ለዚህ ነው ያው እንደጻፍኩልሽ ነው ሆነ ይሄ ምን አገባኝ ለምን አይገባት ምን አገባኝ ይልሽ በምትሄድበት አሁን ያ ደረጃ የምንደርሰው ምን አድርጋ ነው ባባሻ ዲቦራ ያ ደረጃ እኮ የምንደርሱ ምን አይነት ደረጃ ዝም ብዬ እኮ አይደለም ልሽ ደረጃውን አያለሁ አባባሌ ገባሽ አይደል የሚኬድበትን ደረጃ ያለው እዛ ጣሪያ ላይ ግን ወጣለው የሚል ደረጃ ከሆነ ምን አገባኝ ለምን በሰደፋልና በምንም አይቆርጧት ምን አገባኝ እዛ ድረስ ነው አሁን ገብቶሻል ተረዳሽ ልልሽ የፈለኩት ዲቦ ላይክ እዛ በቃ የደረጃው አይነት አለ ከፍ ያለ ደረጃ ከተኬደ ዝም አለኝ እና አገባኝ እኔ ለማን አባቱ ይሄን ምደብቅላት ዝርክፍ ነው እንጂ ሰዎችም ይላችሁ አሁን ተታለች የምትሉ ሰዎች አሽሙር የማይገባችሁ ሰዎች አታቁትም እኔ ራሱ በስንት መከራ ነው አሽሙር የለመድኩት አሽሙር የማይገባችሁ ሰዎች አታቁም ፊንገር አልተዎችም አሽሙሯን አልተዎችም በአሽሙር ስትቀባጠር ነበር ዛሬ አሽሙሯን እኮ ነው ብትተው እኮ በጥግ አስቀምጣት ነበር አፏን ልትሰበስብ አልቻለች ለዛ ነው ማልተዋት የምትወዷት ወዳጆቿ የምታሽቃብጡላት አረፊ በሏት እንድትሰደብ አትፈልጉም አይደለ አረፊ በሏት ያቺኛዋን ደግሞ በሄደችበት ርቀት ልክ ሄድላታለሁ በሄደችበት ርቀት ልክ አንተ ደግሞ እያሱ የምትባል ጥርስ የወለቀ ሰውዬ አሳይሃለሁ የስንቱን ሴት በፎቶ ያሸጠ ጠብቀኝ ታዋቹ መስሏቸዋል በስከዮ ድረስ ነው የሚሄደው እግዚአብሔር ምስክር ነው ጋይስ አሁን የምናገረው ነገር ቀልድ ላይሆን ይችላል እንደዛ ነው ዲቦራ የምትተለው እስኪ መርግድ እያለ ምናምን ይላል አልተዋትም ወንድ ያሳደገ መሆኑን እናሳያችኋለን ሂጅበት ከማለታችሁ በፊት ቤታዬ ብቻሽን አርበድብደሻል በል ለብቻዬ አስቡ ቁጠሯቸው ስንት ናቸው ሴቶች ቁጠሯቸው ጋይስ ትችያለሽ በሉ መጀመሪያ ብቻሽን ትችያለሽ በሉ ከዛ ነው የሚሄድበት እንዴ ብቻዬን አርበድብቼ እንዴ አዲስ ተጠቃሚ ናት መሰለኝ ምን አረገች ትለኛለች እንዴ ነገሮች በስለው አራው ከቆዩ በኋላ ትመጣለች ቆለጣ አድበሽ ተቀመጭ እዚህ ቆለጣ እኔ ጋይስ እስኪ ዲቦራ አስረጃቸው በማርያም እኔ በስልክ ሳወራም ቁም ነገር እንደዚህ ነው እኔ እንዴት አባቴ እኔ አልችልበትም ማስመሳርጌ ነው ማስታርቃቸው አያስታርቂያቸው ወይ በኢየሱስ ክርስቶስ ዲቦራ ለራስህ እኔ ከራሴ ከነፍሴ ጋር ተጣልቻለሁ በእናትሽ ተይኝ እስቲ አታስቂኝ እኔ ልንገራችሁ እኔ እንዴት እንደማስረዳችሁ ቁም ነገር ሳወራ እኔ ማስመሰል አልችልም አሁን ለኔ ቁም ነገር እያወራው ነው ያለሁት ስለዚህ ቁም ነገር እያወራሁ አላወራም ላይክ ይሄ አሁን ከዚህ በኋላ የሚሆነው የቀልድ አይደለም ሲሪየስ የሆነ ነገር ነው ምንም ማዘዘው ነው ማለት እኔ ማረጎን ጠንቅቄ አውቃለሁና አድናቂሽ ነኝ ወይ ማድነቅ
መጀመሪያ ጥርስን አሰራ። ወይኔ ዲቦራ ግን መጀመሪያ ልቅልቅ ያለችውን ጥርስን አሰራ። የሄድኩበት ርቀትን ስለማቅ ነው። እዛ ኢትዮጵያ ያሉትን ሴቶች እያሻሻት ካስፈራራ። እኔ አሜሪካን ያለሁት ታላቁ አሜሪካ ታይሃለሁ። ወየውልክ እና እኔ እናንተ የምትሉት ስለፊት ስለመልክ ነው። እኔ ደግሞ የምሄድባችሁ ስለምታደርጓት ሴራ ነው። ቤታ ፊቷ እንዲሆነ ቂጧ እንዲያረገች ብትሉ ምን ማንም ዓለም ምድር የኔን ሰውነት የሚያውቀው የኔን ፊት የሚያውቀው መበሻሸቅ ነው። የእናንተ ግን ስታረጉ የነበረውን ጎረምሶቻችሁና አባቶቻችሁን የንስሐ አባቶቻችሁን ነው ማውጣላችሁ። እንደ ስካይ ግን ጋይስ የዋህ የለም እንዳትናገሩት አልሰጣችሁም ትችዋል። ለምን ደውሎ ለመጀመሪያ ጊዜ ነው ጊፍት ለሷ የሰጠዋት ጊፍት በሰጣት የምትወደኝ ይመስልሻል ያለ ብቸኛ ሰው ነው ስካይ ማለት። ስለዛ እንዳትናገሩት ያስ ማርያምን ማን በምድር ላይ እኮ አይልም። ማንም እኮ አይልም ጋይስ። ተደውሎ አይኖ እዛ ባርዳር እየለጠለጠ ነው እናቴ ከተሰጠው ክፍት በር ካገኘ ለምን አይሄድበትም? እኔ እኮ ተስፋ የቆረጥኩት እኮ ድንግል ነኝ ሲባል እኮ ነው። እኔ እኮ አፍዛ ደንዝዝ ተይዤ ነበረ። ድንግል ነኝ ወይ ጉድ! ወይ ድንግልና ወይ ድንግልና። እኔ ከማርያም ውጭ ድንግል አይቼ አላውቅም። ድንግል ነኝ ያሉ እኮ ጉዶች ናቸው እኮ። እስኪ ወንድ ኮንሽ ጓደኛሽን አስገቢያትና አሳሚያት። እስኪ ወንድ ነሽ ጓደኛዬ ናት ምናምን አሰቃይቻ አንድ ላንቺ ቆማ እስኪ ብትሞት አታረገውም። አንዳንድ አይ ኖ ጋይስ፣ ለዛ እኮ ነው የተበሳጩት እኮ። ይሄ ሁሉ የሚዘባረቁት ስም ለማጥፋት ደረጃ እኮ የሚሄዱት አቤል እኮ ስላዋረዳቸው ነው። የውሸታቸው ውሸት ስላዋረ እኔ እኮ እግዚአብሔርን ቀድሜም እኮ አውቃለሁ እኮ ቀድሜም የማውቀው ነገር ስለሆነ ነው። የሚሄዱበትን ርቀት ቀድሜ ስለማውቀው ነው። ምንም ትልቅ ነገር የለም። አሁን ደግሞ የኔን ስልክ ቁጥርና ምናምን እያፈላለጉ ነው። እኔ እሰጣቸዋለሁ ለማንኛውም